ጠቅላይ ሚኒስትር አብይ አህመድ በግብርናው ዘርፍ ያስቀመጧቸውን የተለያዩ ግቦች መነሻ በማድረግ በጉራጌ ዞን ያልታረሰ መሬትን ዜሮ ለማድረስ ታቅዶ እየተሰራ ነው። በባህር ዛፍ ተሸፍነው የነበሩ ማሳዎችን በአትክልትና ፍራፍሬዎች እንዲሁም በሰብል የመተካት ስራም ተጀምሯል። በዚህም በስራ የተሰማሩ የዩኒቨርሲቲ ተመራቂ ወጣቶች ተጠቃሚ መሆን ችለዋል። መሐመድ ረህመቱ ተጨማሪ አለው። በኢትዮጵያ በተለያዩ አካባቢዎች ያሉ ጸጋዎችን በመጠቀም ሁለንተናዊ ብልጽግናን ለማረጋገጥና የህብረተሰቡን ተጠቃሚነት ለማሳደግ የመደመር መንግስት የተለያዩ ግቦችን አስቀምጦ ተግባራዊ ስራ እየተሰራ ይገኛል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በዜሮ ግብ እቅድ ተይዞ ያልታረሰ መሬትን ዜሮ ለማድረስ ሰፊ እንቅስቃሴ ተጀምሯል። ግብርና ሁሉም ነገራችን ነው። የገቢ ምንጫችን ነው። የስራ ዕድል ፈጠራ ነው። ምግባችን ነው። ስለዚህ ከዚህ አንጻር መሬቶች በሙሉ በሰብል መሸፈን አለባቸው በሚል በተያዘው ቀድ መሰረት እኛ ዞን ብዙ መሬቶች ላይ በባህር ዛፍ የተያዘ አለ። እነዚህ ያልታረሱ መሬቶች በባህር ዛፍ የተያዙ መሬቶች በማንሳት ወደ ፍራፍሬ መቀየር በዚህ አመት ብቻ ከ12000 ሄክታር በላይ እስካሁን ታርሰው የማይታወቁ መሬቶች እንዲታረሱ አድርገናል። በዞኑ በተለያዩ ወረዳዎች በባህር ዛፍ የተሸፈኑና ታርሰው የማያውቁ መሬቶችን ወጣቶችን በማደራጀት ወደ ግብርና ልማት ስራ ማስገባትና ተጠቃሚ ማድረግ ተችሏል። ያሉ የውሃ አማራጮችን በመጨመር ደግሞ በመስኖ ብዙ ጊዜ የተለመደ አልነበረምና በመስኖ በባህላዊም በዘመናዊም ዘዴዎች በመጠቀም ወጣቶቻችን በተለይ ስራ አጥ ወጣቶች ከዩኒቨርሲቲ የተመረቁ ምሩቃን ሳይቀር በመስኖ እንዲሰማሩ አድርገን ሌሎችም ጭምር ስራ እድል የመፍጠር ስራዎች ተሰርተዋል። ይህ ሂደት ግብርናውን ለማዘመን አጋዥ ሆኗል። ዞሮ ግብርናችን ማዘመን ካለብን ወጣቱ የተማረ ወጣቱ ወደ ግብርና መግባት አለበትና በዚህ ረገድ መስኖ ላይ አንዱ ያየነው ነገር ቀጣይ ግብርናችን ለማዘመን የነዚህ ወጣቶች ተሳትፎ እያደገ መምጣት ለቀጣይነቱም ትልቅ አስተዋጽኦ የሚሰጥ ስለሆነ በዚህ ረገድ ይሄን አማውንት በየአመቱ ያለማን ነው ለማለት። ተመልካቾቻችን አሁን የምንገኘው በጉራጌ ዞን ቻሃ ወረዳ ሲሰና አማቴ ቀበሌ ውስጥ ነው። ይህ የምትመለከቱት ማሳ በፍረሆት የመስኖ ስራ ኢንተርፕራይዝ በተሰኘ ለገጠር ወጣቶች በተፈጠረ የስራ ዕድል የለማ ነው። የዜሮ ግብ ብሎ የጉራጌ ዞን ደግሞ አቅዶ የተነሳው ዜሮ ግብ ያስቀመጠው ምንም የማይታረስ መሬት አይኖርም በዞኑ በሚል መነሻነት ነው። እንግዲህ ይህንን ማሳ ወጣቶቹ ሊያለሙት የቻሉት ማለት ነው። መሬት እንድናገኝ ተደርጎ እኛ ራሳችን መጀመሪያ ስራ እንድንሰራ ተደርጎ ስራችን ደግሞ እየጣፈጠና ያማረ ሲሄድ ደግሞ እያሰፋን በመሃልም ደግሞ ልጆች እያስገባን ስራ አጥ ልጆችን እያስገባን በአመት 3 ይመረታል። አሁን ይሄ በቆሎ ሐምሌ ላይ ይደርሳል። ሐምሌ ላይ ከተነሳ ደግሞ በኋላ ሀባብ እናስከትልና ከዛ ደግሞ እሱን ሲነሳ ደግሞ ድጋሚም ሀባብ ልንደግመው እንችላለን ወይ ደግሞ ጥቅል ጎመን፣ ሽንኩርት፣ ድንች እነዚህን የመሳሰሉትን ተጠቅመንበታል። ሩብ ሄክታር በማትሞላ ቦታ ነው ይሄንን የሰራ ነው። ወጣቶቹ ባገኙት ድጋፍ በአመት 3 ጊዜ በማምረት ተጠቃሚ እንደሆኑና የተጀመረው የልማት ስራ ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል እንደሆነ ተናግረዋል። ከ3 አመት በፊት እኛ ሚሊዮንን የምናቃት በስም ነበረ። አሁን ግን በራሳችን እጅ ገብቶ የተለያዩ በጀቶችን እየበጀትን ጥሩ ደረጃ ላይ ደርሰናል ማለት ነው። በዚህ ዘርፍ የተደራጁ ወጣቶች ከራሳቸው አልፈው ለሌሎች የስራ ዕድል ፈጥረዋል። እዚህ እየሰራው ብዙ ለውጥ ብዙ ትርፋማ ሆኛለሁ። እኔም እንደሱ ሰራለሁ ብዬ እያሰብኩ እየሰራው ቆይቻለሁ። እዚህ ቤተሰብ አግዛለሁ። ለኔም ደግሞ ቁጠባ አስቀምጣለሁ። ወጣቶቹ እንግዲህ ሲጀምሩ በግማሽ ሄክታር ነበር የጀመሩት። አሁን ስራቸው ታይቶ እያስፋፉ ወደ 5 ሄክታር መሬት ሊያደርሱት ችለዋል ማለት ነው። በዚህም በአመት 3 ጊዜ እያመረቱ ነው የሚገኘው። ለኢቲቪ ለተጠናቀረው ዘገባ መሐመድ ረህመቶ ከጉራጌ ዞን ቻሃ